ነበር ባንቺ እስቲ ራቃት በይ አርበሽ ተጫወቺ መቼ መረኩኔ የብቻው ጉሮ ምራቃልሽኝ እንጂ ሰው ከናያት በጥልቅ ካልተማረ ፍቅር ይበቃኛል መቼ ይባል ነበር ያዲ እና ሲን ፍሮም ኔ ያዳማ ተወዳዳሪዎች እንጃ እኔ ምን እንደምል አላቅም አጠቃላይ የሥራው አካሄድ በጣም ነው የሚያምረው እጅግ በጣም እስካሁን ድረስ የትኞቹም በብዛት ያየናቸው ግሩፖች ያላደረጉትን ነገር መድረኩን በሚገርም ሁኔታ ነው ሲጠቀሙት የነበረው ሁለት ሆኖ እንደ ብዙ መደነስ ማለት ይሄ ነው በጣም በቃ ሁሉ ጊዜ የምንናገረው ነገር ነው ለብዙ ተወዳዳሪዎች ይሄ ነገር በጣም ትልቁና ጠንካራው ነገራችሁ ነው እኔ ያየሁት ሙሉ ሾው ነው ሙሉ ሾው ታውቃላችሁ ዝግጅት በቃ ተመልካች በበቂ ሁኔታ ጠግቦ ሊወጣበት የሚችለው ሙሉ ሾው ታሪክ በቂ ታሪክ አለው ሙዚቃው አገባቡ ልክ ታሪኩን ለመግለጽ በመሐከል ላይ ብሬክ የምታረጉበት የምታቆሙበትና የሆነ አዲስ ነገር የምትጀምሩበት አገባብ በጣም ደስ ይላል ያ ነው ታሪኩ ሙሉ እንዲሆን ያደረገው ማለት ነው በጣም የሚገርም አደናነስ በጣም የሚገርም በቃ ምን ብለን እንገራችሁ እኔ በተለይ እኛ ስናስባቸው የነበሩትን ነገሮች ነው በጠቅላላ እናንተ ላይ ያየ ነው በእናንተ ራሱ ምሳሌ መስጠት ይቻላል ስትነካካላችሁ ብዙ ነገር ተወርቃላችሁ መሬት ላይ ይሄን ሁላ ነገር ለሁሉም ዳንሰኛ መናገር እንፈልግ ነበር እናንተ በቃ አንደኛ ምስክር ናችሁ በጣም ታምራላችሁ ደስ ትላላችሁ አልባሳታችሁ ራሱ በቃ ተዘጋይታችሁበት ነው የመጣችሁት ስታምሩ ሁሉ ነገሩ በቃ ፊታችሁ ራሱ አገላለጻችሁ እንዴት ደስ እንደሚል በጣም ቆንጆ ነው ሌላ አገባቡ የታሪኩ ሂደት እያንዳንዱ ነገር በጣም ደስ የሚል ነገር አለው ኤርሚ ጉልበቱ በጣም ነው የሚገርመው የተለያዩ ዳንሶችን ተጠቅመሃል ትዊስት ዳንሶልም ስናይ ነበር ኢቭን ዳጊም ስናይ ነበር የሆነ ሰዓት ወደ ሂፕ ሆፕም ገብተህ ደግሞ ፖፒንግም ሲሰሩ የነበረው ነገር አለ በተለይ ደግሞ ፖፒንግ ሲሰሩ ደግሞ ዘፈኑን አመራረጥህ ራሱ በጣም ያምራል እና እነዛ ነገሮች
ግን ሁሌም ከዚህ በፊትም ተናግሬዋለሁኝ። በጣም የሚገርመው አስተማሪው እዚህ ጋር ስራውን ቢያወጣው ምንም ትርጉም የለውም። የሚቀበለው ሰው ነው ትልቁን ኃላፊነት ይዞ የዛን ያስተማሪውን ውጤት መጨረሻ ላይ እንደዚህ ማሳየት የሚችለውና እሱ በጣም የወደድኩት ነገር ነው። በአጠቃላይ ችሎታችሁ ብቻ ሳይሆን ወደ ፊት ለፊት ቀና ብላችሁ በኮንፊደንስ የምታደርጉት ነገር በቃ እኔ አላመንኩም እስካሁን ድረስ ማለት ነው። ስለዚህ እኔ የሚሰማኝ ዝም ብዬ እዚህ ጋር ማርባኒ ካንተ ብዬ እናንተ በጣም ደስ ይለኛል። እሺ በጣም ጎበዞች። ለኔ እኔም እንደዚህ እያልኩ ልምጣ